ምኑን? ለምንድን ነው የደበደብከው? ማንን? ፈረሴን። ምን ለምንድን ነው የደበደብከው? ፈረሴን? አዎ። ለአንድ ለእናቱ እሺ፣ ለጠላቱ ነኝ እኔ። አንድ ለእናቱ እሺ፣ ለጠላቱ። እሺ። እና ትላንት ተመታሁ ነው የምትለኝ? ለምንድን ነው የመታኸው? በጣም ነው የሚገርመው። አላህ ምን ይላል መሰላችሁ? መማር ስትጀምሩ መስገድ፣ መጾም፣ መጸለይ፣ መንቃት ስትጀምሩ አሉ መምህር ሲያስተምሩ ወዲያውኑ ምኑን? ለምንድን ነው የደበደብከው? ማንን? ፈረሴን። ምን ለምንድን ነው የደበደብከው? ፈረሴን? አዎ። ለአንድ ለእናቱ እሺ፣ ለጠላቱ ነኝ እኔ። አንድ ለእናቱ እሺ፣ ለጠላቱ። እሺ። እና ትላንት ተመታሁ ነው የምትለኝ? ለምንድን ነው የመታኸው? አልደፈርክም? ፈረስ ተደፈረ? አላወቅከኝም አንተ፣ አላወቅከኝም እኔ ማን መሆኔን። ማን? የአርባአራቱ ጌታ ጌታ የአርባአራቱ ጌታ ነኝ እኔ። የቱ አርባአራቱ ጌታ? የአርባአራቱ ጌታ፣ የአርባአራቱ ጌታ። ጉረኛ ነው እንደዚህ ሲያፈጥ እውነት ይመስላችኋል እናንተ? ጉድ ፈላ ትላላችሁ እዛ ስለምትፈርሙ ጉድ ፈላ። አሁን እንግዲህ ትላላችሁ ምንም እኮ ነው ሲጫወት የኖረው ይሄ እኮ ነው። የታል ሙጬ? እኔ ገንዘቤ የታል ገንዘቤ? ገንዘቤ የራሴ ነው። እና አሁን ተደፈርክ ነው የምትለኝ? 38 ዓመት የት እንዳለሁ ማልታወቅ ተጫወትክብኝ። እኔ ለራሴ አልመጣሁም። እኔ ለሜዳን አልመጣሁም። እኔ አልመጣሁም። ለኔ የመጣሁት ለሱ ነው። ለሱ አድርግለት እንዴ። እኔ ለኔ አልመጣሁም። እሱን ያስቆ አንተ አይደለ እንዴ? ታዲያ እኔ ቢይዘው ለኔ መያዝ አለብህ። መያዝ አለብህ እሱን ነው። አንተ ነህ የምትወለድ ጀምረህ የማታስገባኝ ቦታ የሌለህ። ታለቅሳለህ፣ አታፍርም? አይዞህ። ማነው ስም? አሌክስ። አይዞህ። አንድ ቀን ተጫውቼ አላቅ፣ አንድ ቀን ዘፍኜ አላቅ፣ አንድ ቀን ጥሩ ነገር አግኝቼ አላቅ። ዘመድ ሞተብኝ ጥቁር መልበስ፣ ቤተክርስቲያን መሮጥ፣ ሰንበት ትምህርት ቤት ማስተማር። አፉ ተዘጋ። ለምንድን ነው ሰንበት ትምህርት ቤት የምሄደው? ቆይ እኔ የምልህ ምን ማግኘት ነበረ? መዝፈን ነበረብህ? መዝፈን እወዳለሁ፣ መጨፈር እፈልጋለሁ፣ ማጉራት እፈልጋለሁ። እዚች ውሻ ለስሙ ተጠጋሁ፣ ያገኘሁት ነገር የለኝም። ደግሞ የማይመጣበት ቦታ ነው የመጣሁ። የእሷ እኮ አይደለሁም እኔ፣ የእሷ አይደለሁም እኔ። ዛር ነው ቃቢ ነው ሁሉም ነን እኛ። 44 ነን እኛ። ዛር ነው አውሊያ ነው ምንድን ነው? የ44ቱ ጌታ ጠጅ የፈረደ ይባላል። እናቱን ያዋለደ እሱ ነው። እናቲቱ የምታውቀው ነገር ስለሌለ መካን ነው። ልጅ አገኘው ብሎ ተረከበ። እሺ። ምንም አላገኘንም። አብረህ ተወለድክ ከሷ ጋር? እንደ ሴቱ አልተወለድኩም። ስወለድ ታቀፈችኝ እንጂ አልተወለድኩም። ያቺ ባለ አልባራቷ ታቀፈቻት? እሷን ያዋለደች እናቷን። የቷን አዋለደች? እናቷን። የእሷን እናት? እሷን እናት አዋለደቻት። በዛው ገባ? በዛው ገባሁ። ያገኘሁት ነገር የለኝም። ይኸዋ ልጇን በቃ አፈዘዝከው። የመጀመሪያ በክር ልጅ ስፔሻል ኔድ። ምን አባቱ ይፈራኛል? አታፍጥበት። እግሯን ደግሞ ምንድን ነው ያደረከው? እሷ ከወደቀች እሰብራታለሁ። 7 ዓመት እግሯን ጎደለች። የቱን? 2011 እግሯን ሰበርኳት። የት ጋር ወደቀች? 2011 በራፍ ፍሪጅ ውሃ ፈሰሱ ልጅ ምናምን ብላ ወደቀች። እግሯን ሰበርኳት። ሰበርካት? አዎ። እሺ። 7 ዓመት ልጅ ደግሞ ወደቀች። መስበር ነው እሱ ላይ ነው። እኔም ወንድ መሆንባት፣ ለሷ ወንድ መሆንባት እዛ ላይ ነው እሷን ማገኛት። መሰብራት በቃ። አጋንንት ነው ሰይጣን? ልቁጠራቸው? አዎ ቁጥር። በረኛው ሙጨ ዘሪጋ ኧረ ተው በል። ሰው ያጎራጥ ይበላሻል ባህል። ስንት ናችሁ ነው ያልኩህ? 44 ነን ነገርኩህ አይደል? ሚስት አጋንንት ነው ሰይጣን? አጋንንት ነን፣ ግን አጋንንት ነን አንልም እኛ። ቆሌ ነን ብለን የምናምነው አይደል? አሁን አጋንንት ነው ሰይጣን ነው? አውሊያ ነን ሙጭ ነን ሲሉ አጋንንት መሆኑ ይግባ። እያወቅህ ለምንድን ነው ሰው የምታጨቃ? ሰው አውሊያ ታዲያ ስም ይመስለዋል? ምን ስም ነው? እኛ ምን እንደምናደርግ ያውቁን። እኛ እኮ አንፈልጋቸውም፣ ሲፈልጉን ብቻ ነው የምንቀርባቸው። ይህን ማወቅ አለብን። እቺ ቆሻሻ ውሻ ብቻ ሳትፈልግ የቀረብናት ብቻ ከልጅነቷ ቀረብነ። ሳትፈልገን አብራት ኖር። ልጇን አፈዘዝከው ወይስ ጸጥ አደረከው? ልጇ አፎ ተወልዶ በ3 ወር በ3 ሳምንት ይሞታል አልነ። ደሟን እየረጨሽ እንዳራስ ውሻ አስለቀስናት። ሮጠች፣ በረረች፣ ባነነች። አሁን ደግሞ አደገ። ካደገ በኋላ ደግሞ ስፔሻል ኔድ መናገር ስለማይችል አለው መናገሪያ። እሷ ግን ውሻ ናት። ጸበል ትቀባዋለች። በእንደዚህ ከተናገረ አትናገርም ለወደፊቱ እያለች ተባብለዋል። እናት ላይ ቁጭ ብሎ ልጅ ይበላል ማለት ነው። በአጭር አነጋገር እንደዛ ነው።
ጸልዩ የሚባለው እንዳይበላ ነው። የምንፈልገው ነገር አላገኘንም። የምንፈልገው ነገር አላገኘንም። ፈለክ ስትወልድ ቀይ ዶሮ፣ ገብስ ማዶሮ። እኛ ደግሞ ሆስፒታል መውለድ አንፈልግም። በባህላችን የሚደረግልን ሁሉ ተደርጎ የራሳችን ሰው ነው የምንፈልጋ። እንዴት ነው የሚደረግልህ ስትወለድ? ስወለድ በዚህ ቀይ በግ ይታረድልኛል፣ ጥሩምባ ይነፋልኛል፣ ገብስማ ዶሮ ታርዶ ልክ እንደወለደች አሳግራታለሁ። እስቲ እንዴት ነው ጥሩምባ? ንፋ እስቲ። የታል ጥሩምባ አለ? ዝም በልና ንፋ። ሰማ ጠራለህ፣ ትጠራለህ። አውልያ ያለው ሁሉ ይሰበሰብልሃል። ከዛ ልጁ ሲወለድ ትነግስበታለህ። ብነግስ ነው የፈለኩትን ባገኝ እነዚህ አላረጋውም። ምንም አልተደረገልኝም እያልኩ አታምነኝም እንዴ? ወስዳ ኦፕሬሽን ላይ ነው የወረወረችኝ። ተዘጋጅ። ተመረከክ። እሺ፣ የምትሄድ በሙሉ ተዘጋጅ። በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በወላዲተ አምላክ ስም ሲኦል እንገባለን። ቶሎ 7 ጮናት፣ 7 ጊዜ ጮናታ። ቶሎ አባ ምን ነው እኔን ምን ሆንኩኝ? ምን አደረኩኝ? ምንም አላደረኩኝ። ለምን ሆንኩኝ? ምን አደረኩኝ? ለልጄ እኮ ነው የመጣሁት። እኔ ምን አደረኩኝ? ለልጄ ነው የመጣሁት። እኔ ምን አደረኩኝ? ብዙዎቻችሁ እንዲህ አይነት ነው ግንዛቤያችሁ። ውስጣችሁ ያለውን የተደበቀ ኃይል ሳታውቁት ለልጆች ሕይወት ላይ የደረሰውን ጉዳት ከራሳችሁ እንደሚመነጭ ስለማትረዱ ችግሩ ይሄ ነው። እኔ ነበር ችግሩ። አባ አውሊያው ካንቺ ጋር ምን አውሊያ? አባ 44 አውሊያ። ኧረ እንደ ሰው ቡና አልጠጣም እኔ። ለሰው ማልመች ነው ያባባ። ቢሳንስ 44 አውሊያ እኮ አልኩሽ። ምኑ ላይ አባ ነኝ እኮ ምንም ማድረግ ያላቀም እኮ ምንም አታረጊም። ግን ዶሮ ይፈልጋል፣ ቀይ ዶሮ ይፈልጋል። ኧረ እኔ የዛ ሰው አይደለሁም አባ ነኝ። አይ አንቺ ላይ ሲገባ እናትሽ ስትወልድሽ ባለ አውሊያ ነው የታቀፈችሽ። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በኢየሱስ ስም እኔ እኮ በስመ አብ ለቤተ ክርስቲያን ቅርብ ሰው ነኝ እኮ። ምን እኔ እንደዚህ ከሆንክ ማነው ጤናማ ያለ ታዲያ? አባ ወይ ቤተ ክርስቲያን ታገለግያለሽ? ኧረ እኔ የሚያልፈኝ ነገር የለም። ግን እኔ እንደዚህ ይደርሰኛል ብዬ አስቤው አላውቅም። ቀን ችግሩ ይኸውላችሁ፣ ቤተ ክርስቲያን የሚቀርቡ ሰዎች የማያምኑት አንዱ ትልቁ አደጋ እንዲህ የተያዙ ስለሆኑ ነው። ወሬያቸው ቅደደው ካሳ፣ ፈጠራው፣ ምኑ ማንቧረቁ፣ ጊዜ ጠብቀው እንደ ፈንጂ መፈንዳቱ ምናምኑ፣ ይሄ እንደዚህ ውስጣቸው ከሌላ መዘዝ ጋራ የተያያዙ ስለሆኑ ነው። የሚታየውን እውነት ለማጨለም መሞከር የሚታየው ነው። ይሄ እንግዲህ በአይናችሁ ያያችሁትን እውነት ለማደፍረስ እና እንዳልነበረ አድርጎ ጠላትን ከህይወት ጋር ተቆራኝቶ እንዲኖር ለማድረግ ዘመቻ ማካሄድ ከዚህ የበለጠ ውርደት ምንም ነገር የለም። በርቺ። ወደ ቤተ ክርስቲያን መቅረብሽ ሳይሆን ጠላትን መዋጋት መቻልሽ ነው። ማቀርባቸው እኮ አይመስለኝም አባ። እኔ ቡና ላፈላ ምንም ማከብረው ነገርም የለኝም። እኔ ከገብርኤል ከሚካኤል ብቻ ምንም እኮ አልመችም። እኔ ለምን ነው የተጠጉኝ? ምን አለ እንደውም እንዴት ደፈርከኝ ብሎ እኮ እዚህ ቆሞ እስቲ ወንድን አለ እኮ። ሴትዮዋ የታወቀች ባላው ልያስ ብዙ ሰው ተሰማለች፣ ግን እኔንም ጭምር ያገኘች አልመሰለኝም። ሴትዮዋ የታወቀች ባላው ልያ ነች እኮ። ያው ስትወለጅ ገባ እኮ። አንቺ ደግሞ ስትወልጂ ወደሱ አሬ እሱ እኔ ምንም አልሆንም። እዚህ በኋላማ ማንም ጤናማ እንደሌለ ነው የማውቀው። ከዚህ በኋላ አልገባም እኮ ነበር። ልጁን እኮ ውሰዱት ብያቸው ነበር። ፈርቼ እኮ ነበር። እኔማ አንቺ ራስ ልጁ ውሰዱልኝ እንጂ እኔ አልገባም ብለሽ ነበር። ፈርቼ ነበር መፍራት እንኳን። እግዚአብሔር በጣም ነው የሚገርመው። አላህ ምን ይላል መሰላችሁ? ፀሐይ ጮረቃ ውስጥ ነው የምገባው ይለናል። በቁርአን ውስጥ ሱረቱ ካፍ ላይ ዙርቀን የሚባል አንድ ገጸ ባህሪ የተሰጠው ሰው አለ። ይሄ ሰውዬ ፀሐይ የምገባበትን ቦታ ሄጄ ልይ ብሎ ሲጓዝ ጮረቃ ውሃ ውስጥ ስገባ አገኛት ይለናል። ይኸው ሱረቱ ካፍ ወይም የዋሾቹ ምዕራፍ 86ኛዋ ላይ ወደ ፀሐይ መግቢያም በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት ይለናል። ሄዶ እንድናገኘው ጥቁር ጭቃ ውስጥ ስትጠልቅ አገኛት። ፀሐይን አገኛት። አላህ ጮረቃ ውስጥ ፀሐይ ስትጠልቅ አገኛት ይለናል። እንግዲህ ሳይንሱ ይሄ ነው ውድቅ በማድረጉ ምክንያት አሁን ያሉ ሙስሊሞች ከአላህ ይልቅ ስለሚሻሩ ተመስሎበት ነው ምናምን ለማለት ይሞክራሉ። ተመሰለበት ሚል የለም።
ስትጠልቅ አገኛት ነው የሚለው እንጂ ተመሰለበት አይልም ማለት ነው። ዛሬ ማታ በዚህ ጉዳይ እንገባለን። ብቅ በሉ ሁላችሁ። መማር ስትጀምሩ መስገድ፣ መጾም፣ መጸለይ፣ መንቃት ስትጀምሩ አሉ መምህር ሲያስተምሩ ወዲያውኑ ለውጥ ይመጣል። በእናንተ ዙሪያ ያሉ ሰዎች የሚያሳዩት ባህሪ ይለያል ነው የሚሉት። እስቲ ስሙት ይሄንን። መጸለይ ስትጀምር ከቤት ይጀምራል። መንበርከክ ስትጀምር ከቤት ይጀምራል። ልክ መስገድ ስትጀምሩ መንፈሳችን ይለወጣል። እግዚአብሔር ስሙ የተመሰገነ ይሁን። መስገድ ስትጀምሩ የቀድሞ የአመለኞች ጓደኞቻችሁ ከእናንተ ይርቃሉ። መስገድ ስትጀምሩ ማንም ሳያስኮርፋቸው አኩርፈው ይሸሻሉ። አያችሁ፣ አሁን መንፈሳችን ይለያል። የዚህ ጊዜ እናንተ በማስተዋል ላይ ናችሁ ያላችሁት። ሰው የመሆንን እድል ከሰማይ ለማግኘት አቤቱ ሰው አድርገኝ፣ ሰው እንድሆን እርዳኝ፣ ሰው እንድሆን እንደ ሰው እንዳስብ አግዘኝ ስንል መንፈሳችን ይለወጣል። ሰውነትን የሚገነባው መንፈስና ነፍሳችን ኃይል ስታገኝ ግርማ ሞገሳችን ይለወጣል። ሞገስ የሚለው ቃል የዛን ጊዜ በፊታችሁ ላይ ብርሃናዊ ነጸብራቅ ያርፋል። አኩራፊዎች አይደላችሁም፣ ብሩዎች ናችሁ። ፊት አጨማዳጆች አይደላችሁም፣ ቀናዎች ናችሁ። ፊተ በራዎች ናችሁ። ለምን? ከእግዚአብሔር መንፈስን እንለምናለና ሞገሳችን እንዲሆን። 4 ነገሮችን ይሰራል መንፈስ ቅዱስ። ዋናዎቹ፣ አንደኛ ሕሊናችንና አእምሯችንን ወደ ሰማይ ይለውጣል። ሁለተኛ የነካነውንና ያየነውን ሁሉ እግዚአብሔር አምላክ በመንፈሱ በኩል ይባርካል። ሶስተኛ ከኛ የሚወለዱት ልጆች መለኮታዊ ኃይል ኖሯቸው ወደ ክፉ እንሄዳለን ቢሉ እንኳ አይሄዱም። ቢሄዱ እንኳ ቶሎ ይመለሳሉ። ለምን? የቤተሰቡ ውርስ የቤተሰቡ ስጦታ ስለሆነ ቅዱስ መንፈስ ስለሆነ። በአምልኮት የገነባችሁት አካል በሕይወት የሚገለጠው ላይ ትልቅ ትርጉም ያለው የሕይወት በረከት ይዘው ይወልዳሉ። ግን ክፉ መንፈስ ከሆነስ ያለቅሳሉ፣ ይጨነቃሉ፣ ግራ ይገባቸዋል፣ ይማራሉ፣ መልሰው ይደነቁራሉ። የተማሩትን ያህል አታገኙትም፣ ያወቁትን ያህል አትረዷቸውም፣ እነሱም አይረዷችሁም። መንፈሳችን ተለየ ማለት ነው። አያችሁ፣ የሰው ልጅ የቆመው በሦስቱ መለኮታዊ ምስጢር ውስጥ ነው። በመንፈሱ፣ በነፍሳችን፣ በስጋችን። ስጋ ነፍሳችን እንግዲህ ከውስጣችን በጎ ነገር የምትፈልግ ናት። ነፍስ ተስፋ ከሌላት ስጋ በሚገባ ክፉ ኃይልን ያስተናግዳል። በነፍስ በኩል ሰዎች ማሰብ ሲጀምሩ መንፈስ ቅዱስ አጋዣቸው እንዲሆን ይማጸናሉ። የውስጥ ባዶነትን ለመከላከል መንፈስ ቅዱስን ይለምናሉ። መንፈስ ቅዱስ ሆይ በሆነ ባዶነት ውስጥ አንተ ሙላ ይላሉ። ሙላቱን የሚሰጠን ማን ነው ማለት ነው? መንፈስ ቅዱስ። የጎደለው ቦታ ላይ የሚሞላ ማን ነው? መንፈስ ቅዱስ። ልጅ ጎሎን ነበረ። ኢየሱስ ክርስቶስ የጎደለው ቦታ ላይ ከቅድስት ድንግል ማርያም ተወልዶ ምን ሆነልን? ልጅ ሆነልን። ልጅ ሆኖ ምን ሆነ? አባት ሆነን። የሚራራ ስራዎች ሁሉ በደግነት የተሞሉ ነቀፌታ የሌለበት በአካሄድም በመልካም የሚያይ ከወደቁት ጋር የሚውል ከተጨነቁት ጋር የሚቀመጥ ከድሆች ጋር የሚበላ የሰላም አምላክ መራባቸውን የሚያውቅ መጠማትን እሱ ራሱ ያውቀዋል፣ መራብንም እሱ ያውቀዋል፣ መሰደድንም ያውቀዋል። በስደታችን ውስጥ ሁሉ እሱን ስንጠራ ጉልበት እናገኛለን። የስሙ ኃይል የሕይወታችን ሁሉ ረድኤት ይሆናል። አጋዥነቱ በምንድን ነው ማለት ነው? በአካል መጥቶ አይደለም፣ በመንፈስ ያግዘናል። በመንፈሱ ያግዘናል። ምኑን? ለምንድን ነው የደበደብከው? ማንን? ፈረሴን። ምን ለምንድን ነው የደበደብከው? ፈረሴን? አዎ። ለአንድ ለእናቱ ሺህ ለጠላቱ ነኝ እኔ። አንድ ለእናቱ ሺህ ለጠላቱ? እሺ። እና ትላንት ተመታሁ ነው የምትለኝ? ለምንድን ነው የመታኸው? በጣም ነው የሚገርመው። አላህ ምን ይላል መሰላችሁ? መማር ስትጀምሩ መስገድ፣ መጾም፣ መጸለይ፣ መንቃት ስትጀምሩ አሉ መምህር ሲያስተምሩ
ወዲያውኑ